እንግዲህ ሜላት ልጁ ለልጆቿ ሁሉንም ነገር ነገረቻቸው። ሜላት እንደዚህ በአጭር ጊዜ እናታችን ራሷን ታወራለች ብለው አስበውም አያውቁም ነበረ። ልጅሽን ከኋላ የመጣ አይን አወጣ አለች ሰላም። ከዛ እናትዬቱም ለእኔ ሁለታችሁም ልጆቼ ናችሁ ልጅሽ ስለሆነች አለቻት። አረ እንዴ ሀንቾ ልጄ ናት እንዴ አለች። አይ ተደናገጡና ችግር የለውም ስንቀልድ ነው አሏት። አይ ልጆቼ ምላሴና ሰላምን ልጆቼ ሁሉንም ነገር አውቄያለሁኝ ማስታወሴን አውቄያለሁኝ ትውስታዬ ተመልሶልኛል ስትላቸው ምላሴና ሰላም ያሉበት ተንቀጠቀጡ። እስበሳቸውም ይተያያሉ። ሀንቾ ብድግ አለችና አዎ እማዬ እኮ ማስታወስ ትችላለች ሁሉንም ነገር ስናወራ ቆይተናል አለች። ሰላም ድንግጥ አለችና እናቷን ሄዳ አቀፈቻት። ምላሴም እንደዛው አቀፋት። እንዴት ደስ ይላል ምናምን አሉ። ሁሉንም ነገር ጠየቋት። እሷም ቀስ እያለች መመለስ ጀመረች ማለት ነው። እማዬ እንደዚህ የሆንሽውን አውቀሻል ስትላት አዎ አንዳንድ ነገሮችን የሀንቾን ፎቶ የሀና አባት ሊሰጠኝ እሱ ቤት ሂጄ ነበረ። ከዛ ስመጣ እርግብ ተክላስ ስትወጣ አገኘኋት። ተግርግዳ ጋር አጣብቂያት ነበረ። ያኔ ከኋላ ሰው ነበረ። ሰው ነው የመታኝ ትላለች ሜላት ማለት ነው። እሺ ማን ይሆን እርግብ ትሆን እንዴ ሲሏት አይ እርግብ አይደለችም። እርግብን ተግርግዳ ጋር ለጥፊያት በነበረ ሰዓት ከኋላ ነው የተመታሁት ትላቸዋለች። የሀንቾ አባትና አሲር ደግሞ አንዳንድ ነገር ይነግሯት ጀመሩ። አንዳንድ ነገር እያወሯት እያሉ ሀንቾ ልጇ እንደሆነች እንዲሁም ደግሞ እርግብ እንትና ባዩሽ አክስቷ እንደሆነች ስትነግራቸው አይ ምን እያወራችሁ ነው? እሷ ትውስቷን ታውቃለች። እኔ የምትሉኝ ነገር አልገባኝም ትላቸዋለች። እቺ ሴትዮ በጤናዋ ነው እንዴ ይላል የሀንቾ አሳዳጊ የሆነው ማለት ነው። እቺ ሴትዮ እኮ አሲር የምንላትን ሁሉ አላወቀችም አለ። እሷም አይ እኔ የምትሉኝ ነገር አንድም ነገር ሊገባኝ አልቻለም። እናንተ ቁጭ በሉ፣ እኔ ግን ወደ ውስጥ ቁጭ ብዬ ማረፍ አለብኝ አለች። ይሄን የነገሯትን ወደ ውስጧ ወስዳ ነበረ። አሁን ሁሉም ነገር ግልጽ በግልጽ እየገባት መጣ። እንግዲህ ደመኛዋ ባዩሽ እንደሆነች ባዩሽ እንደሆነች የሜላት ደመኛ ባዩሽ እንደሆነች ሜላት ተረዳች። አንቺ ውሻ እያለች መሳደብም ጀመረች። እኔን ሜላትን አታቂማ አለቅሽም ትላታለች። ሜላት አሁን ትውስቷ በመመለሱ ሁላቸውም ልጆቿ ደስተኛ ሁነዋል። በሳቅ ሁሉንም ነገር ቤታቸው በሳቅ ተሞልቷል ማለት ነው። ግን ይሄን ነገር አባታችሁ እንዲያያቅ አደራችሁም ብላቸው ነበረ። መጀመሪያ ሀንቾ ናት እናቷ ማስታወሷን ያወቀችው። ለጥቆም እንግዲህ ልጆቹን አሳውቃለች። ሜላት እንደዚህ ባጭር ሰዓት ማንም ታስታውሳለች ያለ ሰው የለም ነበረ ማለት ነው። እንግዲህ ባጭር ሰዓት ሜላት ሳምንት ባልሆነው ማስታወስ ችላለች። አቤት እንዴት ጥበቡ ደስ ይላል። እና እንግዲህ ወርቋ እንደሌለ ተናግራለች። ወርቋ አይ ልጄ አንተ እኮ እንዳደነግጥ ብዬ ነው እንጂ እኮ እኔ ሁሉንም ነገር ተረድቼዋለሁ አለችው ለምላሴ ማለት ነው። ምላሴ እማዬ አንቺ እኮ ደስተኛ ተወንሽ እኔ ሁሉም ነገር ቀሪ ነው፣ አንቺ ብቻ ደህና ሁኝልኝ እማዬ ደስ ይላል ይሏታል። እሷን በፈገግታ ልጆቼ ብላ ሁላቸውንም አቀፈቻቸው ማለት ነው። አቤት ደስ ሲል። ሀንቾ መልሴ አልተመለሰልኝም ብላ እያለቀሰች ነበረ ጧት ማታ። የሀናም አባት እንዲሁም ጸሎት ቦታ እየሄዱ ዱአ እያረጉ ፈጣሪያቸውን እየለመኑ ይገኙ ነበረ። በአጭር ሰዓት እንግዲህ የሀና ማንነት ተመልሷል። እርግብ ስታጃጅላቸው እንደቆየች በዚህ ግን ሜላት ተበሳጭታለች። እርግብ ያልሆነ መረጃ ይዛ እንደመጣች
ይሄን እንድታረግ ያረገቻትም ባዩሽ ናት ማለት ነው። ባዩሽ በደካማ ጎኔ ገብታ እንዴት ታሰቃየኛለች ልጄን ሀሴትዬን ዲብስብስ አርጋ የሀሴትን መረጃ ልጅሽ ናት ብላ እሷ ለጥቅም ነበረ የቀረበቻት ማለት ነው። ጥቅሟም እንግዲህ አልተኳካላትም። አሁን እንግዲህ ጫወታው የኔና የባዩሽ ነው ብላለች ሜላት ማለት ነው። እናንተ ሁላችሁም እዚህ ውስጥ መግባት መደከል የለባችሁም። የኔና እሷ ጨዋታ ግን ይቀጥላል። ማን ጀግና ማን ፈሪ እንደሆነ ያኔ ያስታውቃል ብላለች ሜላት። እንግዲህ እሷም አንዳንድ ነገሮቿ ባህሪዋ ተቀይሮባታል። እንዲህ አታረግም እያለች ስትከራከርላት፣ እንዲሁም እናቷ ሀንቾ ናት ልጅሽ እያለች በማለቷ እማዬ ትክክል ናት፣ እኔ ነኝ ሀሴትዬ አንቺን የገፋሁሽ ትላታለች። ሀሴትም እንዲሁም ሜላ እንትን ሀንቾ እኔ ነኝ እማዬ እኔ ነኝ እየራቅኩሽ የነበረው እኔ ነኝ አንቺ ስታለቅሺ ማየት አልፈልግም፣ ቀጥ ብለሽ አውሪኝ እያለቻት ዛሬ ደግሞ ደስ በሚል ሁኔታ መተው ሁሉንም ነገር ለተመልካቾች አዝርዝረው ተናግረዋል ማለት ነው። እንግዲህ እኔ ሜላት እንደዚህ ሆና ትቀራለች ብዬ አስቤ ነበር ማለት ነው። ግን በአጭር ሰዓት እንደዚህ ራሷን በማወቋ በጣም ደስ ይላል። እንግዲህ አቶ መስፍን ደግሞ ይሄን ነገር ሲሰማ ምን አይነት ደስ ይሰኛል። ወላኪን ሜላትን በጣም ይወዳታል። ለሷ በጣም ክብር አላት። ቀስሙ በጣም ተሰብሮ ነበር። ለሚያወራውና ለሚነግረው ሰው አቶ ነበረ ማለት ነው። አሁን ሚስቱ እንደዚህ ዛሬ ልጆቿን ሁሉንም በማወቋ ደስተኛ ናት ማለት ነው። ሁሉንም አውቄ ያለሁኝ ልጆቼ አለሁላችሁ እንግዲህ በኋላ ሁሉ ነገር ማስታወስ ችያለሁ ብላለች ሜላት። ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እያረጋችሁ ይሄን ቤተሰብ እናሳድገው። ፋሚሊ ፕላስ ላይክ አርጉ።